በጣም የሚያስገርም መረጃ ይዤላችሁ መጥቻለሁ። እስቲ ይህንን ቪዲዮ አይተን እንመለስ። ካሜራ እንደዚህ በአንድ ጊዜ ከፊትም ከኋላም መቅረጽ ከፈለጋችሁ ይሄንን አርጉ። ይሄ ቪዲዮ አንድ ቀን የሪቪው ወይንም የሪአክሽን ቪዲዮ ስትሰሩ በእርግጠኝነት ይጠቅማችኋል። ፌቨራይት አርጉና ያዙት። በመጀመሪያ አፕሊኬሽን ከየት እንደምታገኙትና እንዴት ስልካችሁ ላይ በመጫን መጠቀም እንደምትችሉ ሙሉ ስቴፑን አሳያችኋለሁ። እናንተም ለአካውንት አዲስ ከሆናችሁ ፎሎ ላይክ በማድረግ ይህንን ቪዲዮ አረብ ሀገር ላሉ ጓደኞቻችሁ ሼር ማድረግ እንዳር። መጀመሪያም ወደ ስልካችን ፕሌይ ስቶር በመግባት ሰርች ቦታ በመንካት ሰርች ታረጋላችሁ። በመቀጠል ይሄንን አፕሊኬሽን ሲያመጣላችሁ ይሄን አፕ ኢንስታል በማድረግ ኦፕን ብላችሁ ወደ ውስጥ ሰርች ባሩ ላይ በመሄድ ኤልኢጂ ብላችሁ ሰርች አርጋችሁ መጀመሪያ የመጣውን በመንካት ወደ ስር ስክሮል በማድረግ ጌቲት ነው የሚላለ እሱን በመጫን ኢንስታል አርገን አፕሉን ከፍታችሁ ከገባችሁ በኋላ አረበኛ ቋንቋን በአማርኛ መማር የምትፈልጉ ከሆነ ለርኒንግ የምትችለውን ቦታ በመጫን ብዙ አይነት ነገሮችን ከዚህ ውስጥ መማር የምትፈልጉትን ሰዓት ቁጥር በአረበኛ እንዴት ተብለው እንደሚጠሩ በቀላሉ እዚህ ጋር ተጽፎላችኋል። ከዚህ ውስጥ ኮፒ አርጋችሁ ደግሞ ሌላ ቦታም ፔስት ማድረግ ትችላላችሁ። የአረበኛ ፍቺዎችን በአማርኛ በቀላሉ በዚህ መልኩ መማር ትችላላችሁ ማለት ነው። እንደዚህ አይነት ቪዲዮ ሁሌ እንዲደርሷችሁ ፎሎ ላይክ ሼር ማድረግ እንዳረሱ። ይመቻችሁ።